ተከበራችሁ አማቶች እንደምናደራችሁ እንደቆያችሁ እስከዚህ ድረሳችሁ እነሆ በትናንትናው በክፍል 1 ማለት ነው ምዕራፍ 1 የፊደል ገበታን በተመለከተ በአማርኛ ቋንቋ ውስጥ የሚገኙ ፊደላትን ማለትም ሀና ለ ቅርጻቸውና እንዴት ሲነበባሉ ያነበባሉ ስልታቸው ምን ይመስላል የሚለውን ያየንበት ክፍል ነበር። እነሆ በዛሬው ዕለት ደግሞ በእነዚህ ፊደላት ምን አይነት ቃላቶች ተመስርተዋል የሚሉትን በክፍል 2 የቃላት ምስረታ በሚለው ርዕስ ስር በእነዚህ ሆሄያት ወይም ፊደላት የተመሰረቱ ቃላቶችን የምናይበት ክፍል ነው ማለት ነው። በጥሞና እንድትከታተሉኝ ከወዲሁ አሳሰብኳችሁ። እንግዲህ ፊደላቱን ለማስታወስ ያክል የመጀመሪያው የአማርኛ ፊደል ሀ ነው። እንደሚከተለው ይነበባል። ሀ ሁ ሂ ሃ ሄ ህ ሆ በዚህ መንገድ ይነበባል ማለት ነው። እስኪ በእነዚህ ፊደላቶች ወይም ሆሄያቶች የተመሰረቱ ቃላቶችስ እነማን ናቸው የሚለውን ስናይ ደግሞ ምሳሌ በሀ ያው እናንተ የምትጨምሩ መሆኑን እያሳሰብኩ ማለት ነው። እዚህ ጋር ምስሉ ላይ እንደምንመለከተው በሀ ሀባብ ማለት ይቻላል። ሀባብ፣ ሀብል ማለት ይቻላል። ሀሳብ በሁ ደግሞ ሁ በሚለው ሁለት፣ ሁሉ፣ ሁልጊዜ ማለት ይቻላል። ያው እናንተ እየጨመራችሁ ማለት ነው። በሂ ሂሳብ፣ ሂድ፣ ሂጃብ ማለት ይቻላል። በሀ እዚህ ጋር በምናየው ፊደል ማለት ነው። ሀያ፣ ሀምሳ፣ ሀገር ማለት ይቻላል። እናንተ እየጨመራችሁበት ማለት ነው። በሄ እዚህ ጋር ሄ እንደምትመለከቷት ባለቀለበቷ ማለት ነው። ሄደች፣ ሄደ እንላለን። በህ ህብር፣ ህዝብ እንላለን ማለት ነው። በሆ ሆሴ ሆድ፣ ሆሴ እንላለን ማለት ነው። ስለዚህ በዚህ መሰረት እናንተ ሌሎች ቃላቶችን ትመሰርታላችሁ ማለት ነው። ሌላኛው ሁለተኛው ፊደል ደግሞ ለ ነው። ለ አንድ ጊዜ አብረን እናነባለን ማለት ነው ለማስታወስ ያክል ለ ሉ ሊ ላ ሌ ል ሎ እንላለን። በዚህ መሰረት በእነዚህ ፊደላት ደግሞ የተመሰረቱ ቃላቶችን ስንመለከት ለምለም ማለት ይቻላል። ለምለም፣ ለማ፣ ለመለመ፣ ለመነ፣ ለሰነ፣ ለወጠ እንላለን። ሌሎችም አሉ። በሉ፣ ሉል፣ ሉቃስ፣ ሉዓላዊ፣ በሊ ሊትር
ሊትር፣ ሊጥ እዚህ ጋር እንደምንመለከተው ሊጥ፣ ሊቅ፣ በላ፣ ላም፣ ላብ፣ ላላ፣ ላባ ይቀጥላል። በሌ፣ ሌባ፣ ሌጦ፣ ሌላ፣ ሌሊት፣ ሌማት ማለት ይቻላል። በል፣ ልጅ፣ ልብስ፣ ልብ፣ ልሳን እንላለን። በሎ፣ ሎጋ፣ ሎሚ እዚህ ጋር እንደምንመለከተው ሎሚ፣ ሎሪት፣ ሎሬት፣ ሎዛ፣ ሎዛ ማለት ይቻላል። በዚህ መንገድ ሌሎች ተጨማሪ ፊደላቶችን በመፈለግ ትጽፋላችሁ፣ ታነባላችሁ ማለት ነው። ያው በቀጣይ ክፍል ደግሞ እስኪ ሌሎች የአማርኛ ፊደላት እነማን ናቸው የሚሉትን ከለቀጥሎ በፊደል ገበታው መሰረት ማለት ነው ከለቀጥሎ የሚመጣው ፊደል ማን ነው? በዚህ ሆሄ ወይም ፊደልስ የተመሰረቱ ቃላቶች አሉ ወይ የሚለውን በክፍል 3 ትምህርታችን የምናይ ይሆናል። ቪዲዮውን ደጋግማችሁ በማየት ቋንቋውን ለመለማመድ ሞክሩ፣ ተማሩ። በቀጥታ ለመማር ከፈለጋችሁ ደግሞ ከላይ በተጠቀሰው ስልክ አማካኝነት መደወል ይቻላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ተመልከቱት ማለት ነው። ሌሎችንም አሳትፉ። ስለ ሁሉም ነገር እንግዲህ አመሰግናለሁ። በሌላ ክፍል እስከምንገናኝ ሰላም ቆዩ።